ሰላም እንዴት ናችሁ? ውድ ተማሪዎች በዛሬው ቪዲዮአችን ከ11ኛ ክፍል ዩኒት 4 ዳይናሚክስ ፓርት 3 ስለ ፍሪክሽናል ፎርስ የምናይ ይሆናል። በባለፈው ቪዲዮአችን ስለ ኖርማል ፎርስ ነበር ያየነው። በዛሬው ቪዲዮአችን ደግሞ ከዛ ቀጣይ የሆነውን ስለ ፍሪክሽናል ፎርስ የምናይ ይሆናል ማለት ነው። ቪዲዮውን አይታችሁ ከተጠቀማችሁበት ከወደዳችሁት ላይክ በማድረግ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። በዚህ ቪዲዮ የምናያቸው ነገር ምንድን ናቸው? ዋት ኢዝ ፍሪክሽናል ፎርስ የሚለውን የምናይ ይሆናል። ታይፕስ ኦፍ ፍሪክሽናል ፎርስ፣ ፋክተርስ አፌክቲንግ ፍሪክሽን፣ አፕሊኬሽንስ ኦፍ ፍሪክሽን፣ ሃው ቱ ኢንክሪዝ ኤንድ ሪዲዩስ ፍሪክሽን እና ኢንክላይንድ ፕሌንስ ኤንድ ፍሪክሽን የሚለውን እነዚህን ኮንሰፕቶች ሜን የሆኑ ኮንሰፕቶች ስለ ፍሪክሽን የምናይ ይሆናል ማለት ነው። እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ፍሪክሽን ፎርስ ኢን ፊዚክስ ዋት ኢዝ ፍሪክሽናል ፎርስ ማለት ነው። ፍሪክሽናል ፎርስ ኢዝ ዘ ሬዚስታንስ ፎርስ ዛት ኦከርስ ዌን ቱ ሰርፌስስ ካም ኢንቱ ኮንታክት ኤንድ ሙቭ ኦር ትራይ ቱ ሙቭ ማለት ነው። ፍሪክሽናል ፎርስ የምንለው ምንድን ነው? ሬዚስታንስ የሆነ ፎርስ አይነት ነው ማለት ነው። የሪያክሽን ፎርስ አይነት ነው ማለት ነው። በመጀመሪያው ቪዲዮአችን በፓርት 1 ስለ ኒውተንስ ላ ኦፍ ሞሽን ባየን ጊዜ ኒውተን ሰርድ ለው ኢፍ ዜር ኢዝ አን አክሽን ዜር ዊል ቢ ኢኳል ኤንድ ኦፖዚት ሪያክሽን የሚለው ከሪያክሽን ፎርሶች አንዱ ፍሪክሽናል ፎርስ ነው ማለት ነው። ፍሪክሽናል ፎርስ ኢዝ ዘ ሬዚስታንስ ፎርስ ዛት ኦከርስ ዌን ቱ ሰርፌስስ ካም ኢንቱ ኮንታክት ማለት ነው። በሁለት ሰርፌሶች መካከል ኮንታክት ሲኖር የሚፈጠር አይነት ፎርስ ነው ማለት ነው። ለምሳሌ አንድ ቦክስ መሬት ላይ የሆነ ቦክስ ቢኖር ያንን ቦክስ ለመግፋት ብንሞክር ሁልጊዜም ፍሪክሽናል ፎርስ አለ ማለት ነው። ለምሳሌ እዚህ ጋር ልጁን ብናይ ወደዚህ ፍሪክሽናል ፎርስ በተቃራኒ አቅጣጫ ነው ማለት ነው። አፕ ላይ የምናደርገው ፎርስ አለ፣ ፍሪክሽናል ፎርሱ ደግሞ በተቃራኒ አቅጣጫ ነው ማለት ነው። ኢት ኦልዌይስ አክትስ ኢን ኦፖዚት ዳይሬክሽን ኦፍ ሞሽን ማለት ነው። ከሞሽኑ በተቃራኒ አቅጣጫ ሁልጊዜም ፍሪክሽናል ፎርስ አለ ማለት ነው። ኢት ፕሌይስ ኤ ክሩሻል ሮል ኢን ኤቭሪዴይ ላይፍ ኤንድ ፊዚክስ ባይ አፌክቲንግ ሙቭመንት፣ ኢነርጂ ዲሲፔሽን ኤንድ ሜካኒካል ኤፊሽንሲ ማለት ነው። እነዚህን ነገሮች ሁሉ አፌክት ያደርጋል ማለት ነው። ፍሪክሽናል ፎርስ በጣም መሰረታዊ የሆነ ኮንሰፕት ነው ፊዚክስ ላይ ማለት ነው። ከሞሽኑ በተቃራኒ አቅጣጫ ነው አክት የሚያደርገው እና ደግሞ ሁልጊዜም የሆነ ነገር የሆነ ሰርፌስ ላይ ተቀምጦ ለማንቀሳቀስ በምንሞክር ጊዜና እንቅስቃሴ ውስጥ ሲሆን ሁልጊዜም ፍሪክሽናል ፎርስ አለ ማለት ነው። ፍሪክሽናል ፎርስ አለ ማለት ነው። ፍሪክሽናል ፎርስ ደግሞ ሁልጊዜ ከሞሽኑ በተቃራኒ አቅጣጫ ነው ማለት ነው። ታይፕስ ኦፍ ፍሪክሽን ወይንም ደግሞ ታይፕስ ኦፍ ፍሪክሽናል ፎርስ ዜር አር ቱ ታይፕስ ኦፍ ፍሪክሽናል ፎርስ ስታቲክ ፍሪክሽን እና ካይነቲክ ፍሪክሽን ማለት ነው። እነዚህ የፍሪክሽን አይነቶች በጣም መሰረት የሆኑ ፍሪክሽን አይነቶች ናቸው ማለት ነው። ስታቲክ ፍሪክሽን ኢዝ ዘ ፎርስ ዛት ፕሪቨንትስ አን ኦብጀክት ፍሮም ስታርቲንግ ቱ ሙቭ ዌን ኤ ፎርስ ኢዝ አፕላይድ። የመጀመሪያውና ዋናው ፍሪክሽን ስታቲክ ፍሪክሽን ነው ማለት ነው። የሆነ ነገር በቆመበት ላይ ፎርስ አፕላይ ስናደርግ እንዳይንቀሳቀስ ያንን እንዳይንቀሳቀስ የሚያግደው ስታቲክ ፍሪክሽን ነው ማለት ነው። ዘ ስታቲክ ፍሪክሽን ፎርስ አክትስ ቱ ፕሪቨንት ዘ ሪሌቲቭ ሞሽን ቢትዊን ቱ ሰርፌስስ ኢን ኮንታክት ኢትስ ማክሲመም ቫሊዩ ጀስት ቢፎር ሞሽን ቢጋንስ ማለት ነው። ስታቲክ ፍሪክሽን ምንድን ነው? እንዳይንቀሳቀስ ያ ቦክስ አሁን ለምሳሌ መሬት ላይ ብንገፋው እንዳይንቀሳቀስ የሚያግደው ፎርስ ነው ማለት ነው። ተቃራኒ የሆነ ፎርስ ነው። በጣም ጠንካራ የሆነ ፎርስ ነው። ስለዚህ የኛ ፎርስ ደግሞ ከስታቲክ ፍሪክሽኑ ግዴታ መብለጥ አለበት ማለት ነው። ያንን ቦክስ ለማንቀሳቀስ ከዛ ከስታቲክ ፍሪክሽኑ የማይበልጥ ፎርስ ብናሳርፍ
ያን ቦክስ ማንቀሳቀስ አንችልም ማለት ነው። አንችልም ማለት ነው። ፎርሙላው ያው ስታቲክ ፍሪክሽን ኢዝ ኢኳልስ ቱ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ ነው ማለት ነው። ስለ ኖርማል ፎርስ የሰራሁት ቪዲዮ አለ፣ ያንን ማየት ትችላላችሁ። ኮንሰፕቹዋሊ አንድ ኤግዛምፕል ለማየት እንሞክር። ኢማጂን ፑሽንግ ሄቪ ቦክስ ኦን ዘ ፍሎር። አንድ ቦክስ አለ፣ በጣም ከባድ የሆነ ቦክስ መሬት ላይ የተቀመጠ ማለት ነው። ያንን እየገፋን ነው እንበል። ኢኒሻሊ ኢት ዳዝ ኖት ሙቭ ቢኮዝ ስታቲክ ፍሪክሽን ሪዚስትስ ዩር ፑሽ ማለት ነው። ስታቲክ ፍሪክሽኑ ይከለክለናል ማለት ነው፣ እኛን ይቃወመናል፣ ያንን ቦክስ እንዳናንቀሳቅሰው ማለት ነው። ስለዚህ ያንን ቦክስ ማንቀሳቀስ ከፈለግን ከስታቲክ ፍሪክሽኑ የበለጠ ፎርስ አፕላይ ማድረግ አለብን ማለት ነው። ያለበለዚያ ማንቀሳቀስ አንችልም ማለት ነው። ከዛ የበለጠ ፎርስ አፕላይ ማድረግ ካልቻልን ያንን ቦክስ ማንቀሳቀስ አንችልም ማለት ነው። ኦኬ ማቴማቲካል የሆነ ኤግዛምፕል ለማየት እንሞክር። ኤ 10 ኪሎግራም ቦክስ ኢዝ አት ሬስት ኦን ኤ ሰርፌስ ዊዝ ኮኤፊሽንት ኦፍ ስታቲክ ፍሪክሽን 0.5 ፋይንድ ዘ ማክሲመም ስታቲክ ፍሪክሽናል ፎርስ ማለት ነው። ምንድን ነው እያለን ያለ ነው? 10 ኪሎ ግራም የሚመዝን ቦክስ መሬት ላይ አለን ብለን እናስብ። ኮኤፊሽንት ኦፍ ስታቲክ ፍሪክሽኑ 0.5 ነው። ፋይንድ ዘ ማክሲመም ስታቲክ ፍሪክሽን ማለት ነው። ስታቲክ ፍሪክሽን ምንድን ነው? ኮኤፊሽንት ኦፍ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ ነው ማለት ነው። ኖርማል ፎርስን ለማግኘት ኤምጂ ነው። ኖርማል ፎርስ ኢዝ ኢኳልስ ቱ ኤምጂ። ስለዚህ 98 ኒውተን እናገኛለን ኖርማል ፎርስ። ስለዚህ ኮኤፊሽንት ስታቲክ ፍሪክሽናችን ምን ይሆናል ማለት ነው? 0.5 ታይምስ 98 ማለት ነው። ሶ 49 ኒውተን እናገኛለን ማለት ነው። ኢፍ ዩ አፕላይ ኤ ፎርስ ለስ ዛን 49 ኒውተን ዘ ቦክስ ዊል ኖት ሙቭ ማለት ነው። ከ49 ኒውተን የሚያንስ ፎርስ እዛ ቦክስ ላይ ብናሳርፍ ያ ቦክስ አይንቀሳቀስም ማለት ነው። ስታቲክ ፍሪክሽን የምንለው ይሄን ነው ማለት ነው። ሁለተኛ ካይነቲክ ፍሪክሽን ወይንም ደግሞ ሁላችንም ብዙ ጊዜ የምናውቃት ፍሪክሽን ናት ማለት ነው። ዘ ፎርስ ዛት አክትስ አጌኒስት ዘ ሞሽን ኦፍ አን ኦብጀክት ዋንስ ኢት ሃዝ ስታርትድ ሙቪንግ። አሁን ስታቲክ ፍሪክሽን አለ ብለናል። አፕላይድ ፎርሱ ከስታቲክ ፍሪክሽን የበለጠ ፎርስ አፕላይ አድርገን ያንን ቦክስ አንቀሳቀስ ነው እንበል። አሁንም ፍሪክሽን ይተወናል እንደ አይተወንም፣ ወደ ካይነቲክ ፍሪክሽን ይለወጣል ማለት ነው። ካይነቲክ ፍሪክሽን ደግሞ በሞሽን ውስጥ ሪዚስት የሚያደርገው ፎርስ ማለት ነው። ካይነቲክ ፍሪክሽን ከስታቲክ ፍሪክሽኑ ያነሰ ማለት ነው። እዚህ ጋር ለማየት ብንሞክር ይሄ ቦክስ መንቀሳቀስ ጀመረ ብለን እናስብ። ሞሽኑ በዌስት አቅጣጫ ነው፣ ፑሽንግ ፎርሱም በዌስት አቅጣጫ ነው። ስለዚህ ፍሪክሽናል ፎርሱ ደግሞ ወደ ኢስት ነው ማለት ነው። በተቃራኒ አቅጣጫ ፍሪክሽናል ፎርስ አለ። ይሄ ፍሪክሽናል ፎርስ ምንድን ነው? ካይነቲክ ፍሪክሽን ማለት ነው። ካይነቲክ ፍሪክሽን ማለት ነው። ፎርሙላው ካይነቲክ ፍሪክሽን ኢዝ ኢኳልስ ቱ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ታይምስ ኖርማል ፎርስ ማለት ነው። ኖርማል ፎርስ ማለት ነው። ኮንሰፕቹዋል የሆነ አንድ ኤግዛምፕል ለማየት እንሞክር። ዋንስ ዘ ቦክስ ስታርትድ ስላይዲንግ ኢት ኤክስፔሪንስስ ኤ ዊከር ሬዚስቲቭ ፎርስ ማለት ነው። ያ ምንድን ነው? ካይነቲክ ፍሪክሽን ማለት ነው። መንቀሳቀስ ሲጀምር መንሸራተት ሲጀምር ያ ቦክስ የሚቃወመን ሬዚስታንስ የሆነ ሬዚስት የሚያደርግ አይነት ፎርስ ሪአክሽን ፎርስ ካይነቲክ ፍሪክሽን ነው ማለት ነው። ማቴማቲካሊ አንድ ኤግዛምፕል ለማየት እንሞክር። ኢፍ ዘ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ፎር ዘ ፕሪቪየስ ቦክስ ኢዝ 0.3 ካልኩሌት ዘ ካይነቲክ ፍሪክሽን ፍሪክሽናል ፎርስ ማለት ነው። ማሱ 10 ኪሎ ግራም ተሰጥቶናል። ግራቪቴሽናል አክሰለሬሽን ደግሞ ወይም ግራቪቲ 9.81 አለ። ኖርማል ፎርሱ 98 ኒውተን አለ ማለት ነው። 98 ኒውተን ይመጣል። ኤምጂ ስናባዛቸው ሁለቱን
98 ኒውተን ይመጣል። ስለዚህ ካይነቲክ ፍሪክሽኑ 0.3 ታይምስ 98 29.4 ኒውተን ይመጣል ማለት ነው። ፋክተርስ አፌክቲንግ ፍሪክሽን ፍሪክሽንን አፌክት የሚያደርጉ ፋክተሮች ምን ምንድን ናቸው? ፍሪክሽን እንዲጨምር ወይም ደግሞ ፍሪክሽን እንዲቀንስ የሚያደርጉት ነገሮች ምን ምንድን ናቸው የሚሉትን ለማየት እንሞክር። እነዚህን ነገሮች በተቻለ አቅም በደንብ ብትይዟቸው አሪፍ ነው። ምክንያቱም ኮንሰፕቹዋሊ ብዙ ጥያቄ ሊወጣባቸው ስለሚችል ማለት ነው። የመጀመሪያው ኔቸር ኦፍ ዘ ሰርፌስ ማለት ነው። ኔቸር ኦፍ ዘ ሰርፌስ ራፈር ዘ ሰርፌስ ፕሮዲውስስ ሞር ፍሪክሽን ማለት ነው። የሆነ ሻካራ የሆነ ሰርፌስ የበለጠ ፍሪክሽን ጀነሬት ያደርጋል ፕሮዲውስ ያደርጋል ማለት ነው። ስሙዚው ከሆነ ደግሞ አነስ ያለ ፍሪክሽን ጀነሬት ያደርጋል ማለት ነው። ሁለተኛው ደግሞ ኖርማል ፎርስ ነው። ኖርማል ፎርሱ በጨመረ ቁጥር ፍሪክሽናል ፎርሱም አብሮ ይጨምራል ማለት ነው። ያው በፎርሙላው መሰረት ኖርማል ፎርስ ሲጨምር ፍሪክሽናል ፎርሱም አብሮ ይጨምራል ማለት ነው። ኖርማል ፎርሱ ደግሞ የሚጨምረው ማሱ ሲጨምር ነው ማለት ነው። ማሱ ሲጨምር ስለዚህ ፍሪክሽናል ፎርሱም አብሮ ይጨምራል ማለት ነው። አብሮ ይጨምራል ማለት ነው። ታይፕስ ኦፍ ሞሽን በእንቅስቃሴ ውስጥ እያለና ቆሞ እያለ ማለት ነው። በእንቅስቃሴ ውስጥ እያለ አነስ ያለ ፍሪክሽናል ፎርስ ነው የሚያሳርፈው። ቆሞ እያለ ደግሞ ስታቲክ ፍሪክሽኑ በጣም ከፍተኛ ነው ማለት ነው። ስታቲክ ፍሪክሽን ኢዝ ኦልዌይስ ግሬተር ዛን ካይነቲክ ፍሪክሽን ማለት ነው። አራተኛ ደግሞ አፌክት የሚያደርገው ፍሪክሽንን ሉብሪኬሽን ሉብሪኬሽን ማለት ምን ማለት ነው? ዩዚንግ ኦይልስ ኤንድ ግሪዝ ወይንም ደግሞ ቅባቶችንና ዘይቶችን መጠቀም ማለት ነው። ሪዲዩስስ ፍሪክሽን ፍሪክሽን እንዲቀንስ ያደርጋል ማለት ነው። እነዚህን ነገሮች መጠቀም ፍሪክሽን ለመቀነስ አሪፍ ነው ማለት ነው። ላውስ ኦፍ ፍሪክሽን የሚለውን እንመልከት። እዚህ ጋር በጣም የሚሸውድና መሰረታዊ የሆነ ኮንሰፕት አለ። ይህ ምንድን ነው? ፍሪክሽን ኢዝ ኢንዲፔንደንት ኦፍ ዘ ኮንታክት ኤሪያ። ይህንን ሁልጊዜም በአእምሯችሁ ያዙ፣ ምክንያቱም ፈተናም ላይ ሊሸውድ የሚችል ኮንሰፕት ስለሆነ ማለት ነው። ኮንታክት ኤሪያ አሁን ለምሳሌ ቦክሱ መሬት ላይ የተቀመጠው ቦክስ ኮንታክት ኤሪያው ከመሬቱ ጋር ያለው ኮንታክት ኤሪያ ይጨምር ይቀንስ አይመለከተንም ማለት ነው። ኢንዲፔንደንት ኦፍ ዘ ኮንታክት ኤሪያ ፍሪክሽኑ ከኮንታክት ኤሪያው ጋር አይገናኝም ማለት ነው። ይሄኛውን ኮንሰፕት ያዙ። ፍሪክሽን ኢዝ ፕሮፖርሽናል ቱ ኖርማል ፎርስ ማለት ነው። ይህንን ቅድምም አንስተናል። ኖርማል ፎርስ ሲጨምር ፍሪክሽናል ፎርስም ይጨምራል። ኖርማል ፎርስ ሲቀንስ ፍሪክሽናል ፎርስም ይቀንሳል ማለት ነው። ኖርማል ፎርስ ደግሞ የሚጨምረው የሚቀንሰው ማሱ ሲጨምር ሲቀንስ ነው ማለት ነው። ማሱ ሲጨምር ኖርማል ፎርሱም አብሮ ይጨምራል ማለት ነው። አፕሊኬሽንስ ኦፍ ፍሪክሽን ፍሪክሽን ይጠቅማል ወይስ ይጎዳል ተብላችሁ ብትጠየቁ ብዙ ጊዜ እኛ በአእምሯችን የሚመጣው ፍሪክሽን ጎጂ እንደሆነ ነው ማለት ነው። ግን ይሄ ውሸት ነው ማለት ነው። ውሸት ነው። ፈተናም ላይ እንደዚህ ብላችሁ ብትጠየቁ ፍሪክሽን ኢዝ ኦልዌይስ ሃርምፉል አይነት ኮንሰፕት ቢመጣ ፎልስ ነው ማለት ነው። ምክንያቱም ፍሪክሽን በጣም ጠቃሚ ስለሆነ ያው ጎጂም አለ ጠቃሚም አለ ማለት ነው። ስለዚህ ፍሪክሽን ይጠቅማል፣ አንዳንድ ጊዜ ይጠቅማል ማለት ነው። ለምን ይጠቅማል ብትሉኝ ለምሳሌ ወኪንግ ስንራመድ በጣም ጠቃሚ ነው ማለት ነው። ጫማችን አሁን ለምሳሌ ተበልቶ ቢያልቅ ፍሪክሽን አይኖረውም ማለት ነው። ስለዚህ ስንራመድ አዳልጦ ይጥለናል ማለት ነው። ተንሸራተን ልንወድቅ እንችላለን። ስለዚህ በምንራመድበት ጊዜ ፍሪክሽን በጣም አስፈላጊ ነው ማለት ነው። ብሬኪንግ ኢን ቬሂክልስ ለምሳሌ የመኪና ጎማ ብዙ ጊዜ ካያችሁት የሆነ ሻካራ እንዲሆን አይነት ነገር ይፈለጋል ማለት ነው። ምክንያቱም ፍሬን ስንይዝለት መኪናው ቶሎ እንዲቆም ማለት ነው። እናም ደግሞ የሆነ የማይመች መንገድ ላይ የሆነ አፈራማ የሆነ መንገድ ላይ ምናምን ስንሄድ ፍሪክሽኑ ከፍተኛ ቢሆን አሪፍ ነው ማለት ነው የመኪናው ጎማ። ስለዚህ ብዙ ጊዜ ሻካራ እንዲሆን አድርጎ ነው የሚሰራው ማለት ነው። ራይቲንግ ዊዝ ኤ ፔንስል አሁን ለምሳሌ በስራስ ብንጽፍ ወይም በእስክርቢቶ ብንጽፍ ቀለሙ ወረቀቱ ላይ እንዲቀር ያደረገው ፍሪክሽን ነው ማለት ነው። ስለዚህ ፍሪክሽን የተለያዩ ጥቅሞች አሉት ማለት ነው። ሁልጊዜ ጎጂ አይደለም ማለት ነው። ፍሪክሽን ሃርምፉል ፍሪክሽን ያው ሃርምፉል ነው፣ በጣም ሃርምፉል ነው ፍሪክሽን፣ ጠቃሚ ብቻ አይደለም ማለት ነው። ዊርስ አውት ሜካኒካል ፓርቶች እንዲያልቁ እንዲበሉ የሚያደርግልን ፍሪክሽን ነው። ለምሳሌ
ጫማችን የሚያልቀው እኮ በፍሪክሽናል ፎርስ አማካኝነት ማለት ነው። ጫማችን እያለቀ የሚመጣው ጫማችን የሚጎዳው በፍሪክሽን አማካኝነት ነው ማለት ነው። መካኒካል ፓርቶች የተለያዩ የማሽነሪዎች ፓርታቸው የሚጎዳው በፍሪክሽን አማካኝነት ነው ማለት ነው። አንድ ለዚህ ይጎዳል። ሁለተኛ ፕሮዲውስስ አንዋንትድ ሂት ኢን ማሽንስ የማይፈለግ አይነት ኢነርጂ በቃ የማይፈለግ ሙቀት ማለት ነው። ኢነርጂ እንዲባክን ያደርጋል። ፍሪክሽን ሙቀት እንዲፈጠር ማሽኖች እንዲጎዱ እንዲበላሹ ያደርጋል ማለት ነው። ስለዚህ የማይፈለግ ሙቀት እንዲመጣ ያደርጋል ማለት ነው ፍሪክሽን። ስለዚህ በጣም ጎጂ ነው ማለት ነው። ሃው ቱ ኢንክሪዝ ኤንድ ሪዲዩስ ፍሪክሽን ያው ፍሪክሽን ይጠቅማል ብለናል፣ ይጎዳል ብለናል። ስለዚህ ሃው ቱ ሪዲዩስ ኤንድ ኢንክሪዝ ፍሪክሽን ፍሪክሽን ስለሚጎዳ እንዴት አድርገን እንቀንሰው? በሚጎዳበት ጊዜ ማለት ነው እንዴት አድርገን እንቀንሰው? ዩዝ ሉብሪካንትስ ኦይል ወይም ግሪዝ ማለት ነው። የተለያዩ ቅባቶችን መጠቀም አንድ። ሁለተኛ ደግሞ ዩዝ ቦል ቤሪንግ ማለትም ሮሊንግ ማለት ነው። ጎማዎችን መጠቀም የሆነ የሚንከባለሉ አይነት ነገሮችን መጠቀም ከማንሸራተት ይልቅ ሮል ሲያደርጉ ፍሪክሽን በጣም እየቀነሰ ይሄዳል ማለት ነው። ስለዚህ የኛም እንትኖች አይጎዱም ማለት ነው። ለምሳሌ ስናንሸራትተው ብዙ ፍሪክሽን ካለ እቃችን ይጎዳል። ሮል ሲያደርግ ግን ፍሪክሽኑ ስለሚቀንስ እቃዎቻችን ስለማይጎዱ በዛ ፍሪክሽንን መቀነስ እንችላለን። ስትሪም ላይን ሼፕስ የሚባሉት እንደዚህ አይነት ሼፖች ናቸው። እንደ ሞላላ አይነት ነገሮች ሪዲዩስ ኤር ፍሪክሽን ማለት ነው። በአየር ላይ የሆነ ነገር ሲወርድ በእንደዚህ አይነት ቅርጽ የሚወርድ ከሆነ ፍሪክሽናል ፎርሱ እየቀነሰ ይመጣል ማለት ነው። ብዙ ጊዜ አውሮፕላኖችን ካያችሁ እንደዚህ እንደ ሞላላ አይነት ነገሮች ናቸው። ይሄም ለምንድን ታስቦ ነው የሆነው ቢባል ለፍሪክሽንን ለመቀነስ ማለት ነው። አውሮፕላኑ እንዳይጎዳ አውሮፕላኑ ሌላ አይነት ቅርጽ አሁን ለምሳሌ አራት ማዕዘን አይነት ነገር ቢሆን ማለት አውሮፕላኑ ይጎዳል ማለት ነው። ስለዚህ እንደዚህ አይነት ቅርጽ ቢይዝ ተመራጭ ነው። በተለይ አየር ላይ የሚንቀሳቀስ አይነት ነገር እንደዚህ አይነት ቅርጽ ይይዛል ማለት ነው። ኢንክሪዚንግ ፍሪክሽን ሃው ቱ ኢንክሪዝ ፍሪክሽን ደግሞ መጨመር ካስፈለገ እንዴት አድርገን መጨመር እንችላለን? ለምሳሌ ራፍ ሰርፌስስ ሻካራ ማድረግ ማለት ነው። ለምሳሌ የመኪና ጎማዎች በጣም ፍሪክሽን እንዲኖራቸው ካሰብን የሆነ ሻካራ እንዲሆኑ እናደርጋቸዋለን ማለት ነው። ሁለተኛ ኢንክሪዚንግ ዌይት ማለት ነው። ዌይቱ ሲጨምር ማሱ እንዲጨምር ስናደርግ ፍሪክሽኑም አብሮ ይጨምራል ማለት ነው። ማለትም ኖርማል ፎርሱ እንዲጨምር ማድረግ ማለት ነው። ዩዚንግ ማቴሪያልስ ዊዝ ሃየር ራበር ኦር ሹዝ አሁን ለምሳሌ ለየት ያሉ ማቴሪያሎች አሉ። ራበር አይነት ማቴሪያሎች ብዙ ጊዜ በባህሪያቸው ፍሪክሽን ይወዳሉ ማለት ነው። ለፍሪክሽን ተጋላጭ አይነት ነገሮች ናቸው። እነዚህን ማቴሪያሎች እንጠቀም ፍሪክሽንን መጨመር እንችላለን ማለት ነው። ኢንክላይንድ ፕሌን ኤንድ ፍሪክሽን ያው ይሄንን ወደ መጨረሻ ያደረኩት ብዙም ኖርማል ፎርሱ ብቻ ነው የሚቀየረው። ይሄን ደግሞ በባለፈው ቪዲዮ አይተን ነበረ። ለዚያ ነው ኢንክላይንድ ፕሌን ኤንድ ፍሪክሽን። ኢንክላይንድ ፕሌን ላይ ያው የሚቀየረው ነገር ምንድነው? ኖርማል ፎርሱን የምናገኝበት መንገድ ብቻ ነው የሚቀየረው። ኤምጂ ኮስቴታ ይሆናል ማለት ነው። ኖርማል ፎርሱ ምንም የሚቀየር ነገር የለውም። ኮፊሸንት ኦፍ ፍሪክሽን አድርገን ከኖርማል ፎርስ ጋር ማባዛት ማለት ነው። ፍሪክሽን ኦን አን ኢንክላይንድ ኖርማል ፎርሱ ኤምጂ ኮስቴታ ይሆናል ማለት ነው። ፍሪክሽናል ፎርስ ያው ኒው ታይምስ ኖርማል ፎርስ ነው። ኖርማል ፎርስ ደግሞ ኤምጂ ኮስቴታ ነው። ስለዚህ ፍሪክሽናል ፎርሱ ኒው ታይምስ ኤምጂ ኮስቴታ ይሆናል ማለት ነው። ከሞሽኑ በተቃራኒ አቅጣጫ ማለት ነው። ወደ ታች ከሆነ እየወረደ ያለው ያ ኦብጀክት ወደ ላይ ይሆናል ማለት ነው ፍሪክሽናል ፎርስ። ስለዚህ ኤምጂ ኮስቴታ ማለት ነው። ማቴማቲካሊ አንድ ኤግዛምፕል ለማየት እንሞክር። 80 ኪሎግራም ቦክስ ኢዝ ፕሌስድ ኦን ኢንክላይንድ ፕሌን ዊዝ ኮኤፊሽንት ኦፍ ፍሪክሽን 0.3 ማለት ነው። አት 30 ዲግሪ ፋይንድ ፍሪክሽናል ፎርስ ነው። ያው ሚው ታይምስ ኤምጂ ኮስቴታ አድርገን ማግኘት ነው። ኤም ተሰጥቶናል። ጂ ያው 9.8 መጠቀም እንችላለን። ኤምጂ ኮስቴታ ኮስ 30 ዲግሪ ደግሞ 0.866 መጠቀም እንችላለን። ስለዚህ ኖርማል ፎርሱን 20 ኤምጂ ኮስቴታ አድርገን
196 ኒውተን እናገኛለን ማለት ነው። ይህም ደግሞ በኮስ 30 ዲግሪ ስናባዛው 169.7 ኒውተን ፍሪክሽናል ፎርስ እናገኛለን ማለት ነው። ኤምጂ ኮስቴታ አድርገን ኖርማል ፎርሱን ያገኘ ነው። ስለዚህ ፍሪክሽናል ፎርሱ በኮፊሽንት ኦፍ ፍሪክሽን ስናባዛ በ0.3 ስናባዛው 50.91 ኒውተን እናገኛለን ማለት ነው። ይህም ከነቲክ ፍሪክሽን ማለት ነው። ዚስ ሚንስ 50.91 ኒውተን ሪዚስትስ ዘ ቦክስስ ሞሽን ዳውን ዘ ፕሌን። ይህን ያህል ኒውተን ሪዚስት ያደርገዋል ማለት ነው። ያንን ቦክስ ኢንክላይንድ ፕሌን ላይ ያው ኖርማል ፎርሱ ብቻ ነው የሚለወጠው። እነዛን ኮንሰፕቶች በሙሉ የያዟቸው ኖርማል ፎርስን በዚህ አይነት መንገድ ማግኘት እንችላለን። ስለ ኖርማል ፎርስ የሰራሁት ራሱን የቻለ ቪዲዮ አለ በፓርት 2 ማለት ነው። ይሄ ፓርት 3 ነው። በዛ ማየት እንችላለን። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ጠቃሚ የሆነ ነገር ካገኛችሁበት ከተጠቀማችሁበት ላይክ እንድታደርጉ በትህትና እጠይቃለሁ። ቻናሉንም ሰብስክራይብ በማድረግ አበረታቱኝ። እነዚህን ጥያቄዎች ሞክሯቸው። ቀለል ያሉ ጥያቄዎች ናቸው። መልሶቹን ኮሜንት ሴክሽን ላይ እጠብቃለሁ ማለት ነው። እነዚህን 2 ጥያቄዎች ሞክሯቸው። በቀጣይ ደግሞ ስለ ቴንሽን ፎርስ የምናይ ይሆናል። ሰላም ስለተከታተላችሁኝ አመሰግናለሁ።